ሰላም ጤና ይስጥልን ውድ የነባጂ ዩቲዩብ ቤተሰቦች እንኳን ወደዚህ ቻናል በሰላም መጣችሁ። እንግዲህ ለዚህ ቻናል አዲስ ከሆናችሁ ነብዩ ዮናስ እባላለሁ። በዚህ ቻናል የተለያዩ የሲኒማቶግራፊ፣ የፎቶግራፊ፣ የቪዲዮ ኤዲቲንግ እና የፎቶ ኤዲቲንግ ትምህርቶች ላይ በስፋት የምንማማርበት ሐሳብን የምንለዋወጥበት ዩቲዩብ ቻናላችን ነው። ስለዚህ ዛሬ ደግሞ በአዲስ ትምህርት መጥቻለሁ። ዛሬ በደንብ እንድናወራ የፈለኩት ነገር ምንድነው ዋይት ባላንስ የሚለውን ትምህርት ላይ በደንብ እናወራለን። ስለዚህ ዛሬ ስለ ዋይት ባላንስ በደንብ የምንማማርበት ይሆናል። ስለዚህ አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ፣ ለጓደኞቻችሁ ሼር ማድረግ እንዳይረሳ። አመሰግናለሁ። ዋይት ባላንስ ምንድነው? ዋይት ባላንስ ማለት ካሜራችን ተጠቅመን ቪዲዮ ስንቀርጽ ወይ ደግሞ ፎቶ ስናነሳ የምንጠቀማቸውን የብርሃን ቀለም ራሱ ካሜራችንንም ቀለሙ እንዲያነብልን የምናደርግበት ቴክኒክ ነው። ለምሳሌ ምን ማለት ነው? በአይናችን የምናያቸው ነጭ ነገሮች ካሜራችን ሲመለከቱ ነጭ አድርጎ እንዲመለከት የምናደርግበት ዘዴ ነው ዋይት ባላንስ ማለት ነው። ስለዚህም በአይናችን የምናገኛቸውን የብርሃን ቀለማት አኩሬት ቀለም ወይ ደግሞ ትክክለኛ ቀለም እንድናገኝ ካሜራ ላይ ዋይት ባላንስ ማስተካከል ይጠበቅብናል። ስለዚህ ዋይት ባላንስ በትክክል ካስተካከልን በአይናችን የምናገኛቸውን እያንዳንዱን የብርሃን ቀለማት የኛ ካሜራም ይዞልን እንዲወጣ የምናደርግበት ዘዴ ይሆናል። ስለዚህ ዋይት ባላንስ በትክክል ማስተካከል ይጠበቅብናል እንደ ብርሃናችን ኮንዲሽን ማለት ነው። ለምሳሌ የሰው አይን ዋይት ባላንስን በራሱ መንገድ አጀስት የማድረግ ድንቅ ተፈጥሮ አለው። ለዛም ነው በተለያየ ኮንዲሽን ውስጥ የተለያየ የብርሃን ቀለምን በቀላሉ እይተን ማንበብ የምንችለው። ለምሳሌ ግን ካሜራችን በራሱ መንገድ ዋይት ባላንስን አጀስት የማድረግ ብቃት የለውም፣ ወይ ደግሞ የተለያየ የብርሃን ቀለም ሲመጣበት በራሱ መንገድ ቀለሞችን ያንበብ ብቃት የለውም። ለዛም ነው ዋይት ባላንስ ግድኛ እንደ ባለሙያ ማስተካከል ያለብን። ስለዚህ በሚገባው መልኩ ዋይት ባላንስን በትክክል ማስተካከል አለብን። ለምሳሌ ግን እኛ ዋይት ባላንሳችን በትክክል ካስተካከልን ወይ ደግሞ በትክክል ለካሜራችን ካልነገርን ወይ ደግሞ ያለንበትን የብርሃን ኮንዲሽን በትክክል ለካሜራችን ካልነገርን ካሜራችን ይዞ የሚወጣው ቀለም ወይ እዚህ ጋር እንደምትመለከቱት ወደ ብሉ ያደላ ሊሆን ይችላል፣ ወይ ደግሞ እዚህ ጋር እንደምታዩት ወደ ሬዲሽ ያደላ ወይ ደግሞ ወደ ቀይ ያደላ ሊሆን ይችላል። ስለዚህ የምንፈልገውን ቀለም ለማግኘት በትክክል ዋይት ባላንስን አውቀን ማስተካከል ይጠበቅብናል። ስለዚህ እንዴት ነው ዋይት ባላንስን አጀስት የምናደርገው የሚለውን ቴክኒክ እንመልከት። ከዛ በፊት ግን የብርሃኑን ቀለም ለማስተካከል ከለር ቴምፕሬቸር ማወቅ አለብን። ከለር ቴምፕሬቸርስ ምንድነው የሚለውን ጉዳይ እስኪ እንመልከት። ለምሳሌ ብርሃንን ከተለያዩ ነገሮች እናገኛለን። ብርሃንን በተፈጥሮ እናገኛለን። ብርሃን ደግሞ በአርቲፊሻል መንገድ እናገኛለን። ለምሳሌ ጨረቃ፣ ፀሐይ፣ ሻማ፣ አምፑል፣ ፍሎረሰንት እና የመሳሰሉት። ነገር ግን ሁሉም ብርሃን ውስጥ እንጂ እያንዳንዳቸው ያላቸው የከለር ቴምፕሬቸር ወይ ደግሞ የብርሃን ቀለም በጣም ይለያያል። ከለር ቴምፕሬቸር የሚለውን ቃል ስንጠቀም ሙቀትና ቅዝቃዜ ለመጠቆም ሳይሆን የምንጠቀመው ቀለም ቀላ ያለ ነው፣ ሞቅ ያለ ነው፣ ወር ደግሞ ብሉሽ ነው፣ ወደ ሰማያዊ ያደላል፣ ቀዝቀዝ ያለ ነው ለማለት የምንጠቀምበት ነው። ስለዚህ ካሜራችን ውስጥ ከለር ቴምፕሬቸር የሚለካው ወይ ደግሞ ተቀምጦ የምናገኘው በኬልቪን ቫልዩ ነው። ኬልቪን ከለር ቴምፕሬቸርን በቁጥር ያስቀምጥልናል ማለት ነው። ኬልቪን ቫልዩ በቁጥር የተቀመጠ ሲሆን ቁጥሩ ሲያንስ የኛ የብርሃን ቀለም ወደ ሬዲሽ ወይ ደግሞ ወደ ዋርም ይሄዳል። ቁጥሩ ሲጨምር ደግሞ ወደ ኩለር ወይ ደግሞ ወደ ብሉሽ እያደላ ይመጣል ማለት ነው። ይሄ ሀሳብ ግን በጣም ብዙ ጊዜ ግር የሚል ሀሳብ ያስነሳል። ምክንያቱም ካሜራችን ላይ የኬልቪን ቁጥር የጨመረን ስንሄድ የምናገኘው ምስል ዋርም እየሆነ ወይ ደግሞ እየቀላ ይመጣል። ብርሃኑ የሚሆነው ወደ መቅላት ወይ ደግሞ ወደ ዋርም ነው የሚሄደው። ቁጥሩን ደግሞ ስንቀንስ ወደ ብሉሽ ያደላብናል። ከዚህ ጋር ሪቨርስ ያደርገናል። ለምሳሌ እዚህ ቻርት ጋር እንደምትመለከቱት የኬልቪን ቁጥራችን ባነሰ ቁጥር የምናገኘው ሉክ ዋርም ሉክ ወይ ደግሞ ወደ ሬዲሽ ያደላብን ይመጣል። ወደ ቀኝ ወይ ደግሞ ቁጥሩን ደግሞ እየጨመረን ስንሄድ ወደ ኩል ወይ ደግሞ ብሉሽ ቀለም ይዞ ይመጣል። ይሄ ግን በጣም ብዙ ጊዜ ግር ይላል ብዙ ሰዎች ጋር። ምክንያቱም ካሜራችን ላይ ቁጥሩን የኬልቪን ቁጥራችን እየጨመረን ስንሄድ የምናገኘው ሉክ ሬዲሽ ወይ ደግሞ ወደ ዋርም ያደላ ሉክ ነው የምናገኘው። ስለዚህ አሁን ባነሳነው ቻርት ከሆነ ለምሳሌ ለምን ቁጥሩ ሲያደላ ወደ ዋርም አይሄድም የሚል ሀሳብ ሊነሳ ይችላል። ግን እንደዛ አይደለም ኬዙ የሚሰራው። ለምሳሌ ካሜራችን ላይ ኬልቪን ነምበር ስንጨምር ምን እያደረግን ነው? ያለንበትን የብርሃን ኮንዲሽን ወይ ደግሞ ያለንበትን የብርሃን ቀለም ሁኔታ ለካሜራችን በኬልቪን ቁጥር እየነገርነው ነው። ስለዚህ ያን ተቀብሎ ካሜራችን ሪቨርስ አድርጎ በራሱ መንገድ ይሰራልን። ለዛም ነው ቁጥሩ ሲጨምር ካሜራችን ላይ ወደ ዋርም ያደላል፣ ቁጥሩ ደግሞ ሲያንስ ወደ ብሉሽ ያደላል። ለምሳሌ ፒውር ዋይት የምሰጠን የብርሃን ሶርስ ፀሐይ ነች። ነገር ግን ፀሐያችንም የብርሃን ኮንዲሽን ወይ ደግሞ እንደየሰዓቱ የብርሃኗ ቀለም ሊለዋወጥብን ይችላል። ለምሳሌ ጠዋት ላይ የምናገኛት የብርሃን ቀለም፣ ረፋድ ላይ የምናገኛት የብርሃን ቀለም እንዲሁም ደግሞ ቀጥር ላይ የምናገኛት የብርሃን ቀለም በጣም ይለያያል። ነገር ግን ፒውር ዋይት የምናገኝባት የብርሃን ሶርሳችን ፀሐይ ነች። ፀሐይ ከ5000 እስከ 5500 ድረስ የኬልቪን ቁጥር አላት። ለምሳሌ ከዚህ ቁጥር ያነሰ በጣም እየቀላ ወይ ደግሞ ወደ ዋርም እየሆነ ይመጣል። ከዚህ ደግሞ ከፍ ያለ ወይ ደግሞ ከዚህ ደግሞ ሲጨምር ወደ ብሉሽ ወይ ደግሞ ወደ ኩል ቀለም እየያዘ ይመጣል።
ስለዚህ እንደምንጠቀመው የብርሃን ሶርስ ቀለማቸውን ሊለዋወጥብን ስለሚችል እያንዳንዱ የብርሃን ሶርስ የራሱ ቀለም የራሱ ከለር ቴምፕሬቸር ስላለው በሚገባው መልኩ ለካሜራችን የምንጠቀመው የብርሃን ሶርስ ቀለሙን ወይ ደግሞ ከለር ቴምፕሬቸሩን መንገር አለብን። ለምሳሌ እዚህ ቻርት ጋር እንደምትመለከቱት የተቀመጠ የኬልቪን ቁጥር አለ። ለምሳሌ ካንድል ላይት ከ1000 እስከ 1900 ኬልቪን ቁጥር ይላል። ወይ ደግሞ ጎልደን ሃወርን ስንመለከት ከ3000 ኬልቪን ቁጥር እስከ 3200 ድረስ መሄድ ይችላል። መሃል ላይ ደግሞ አለ ፍሎረሰንት ደግሞ የሚባለው ከ4000 እስከ 4200 ድረስ መሄድ ይችላል። ዴይላይት ደግሞ ያልናት አሁን ደግሞ የፀሐይ ፒውር ዋይት ደግሞ የምናገኝበት ኬልቪን ቁጥር ከ5000 እስከ 5500 ኬልቪን ቁጥር ነው። ቀጥሎ ደግሞ የምናገኘው ኦቨርካስት ከሱ ደግሞ ከፍ ያለ ከ6000 እስከ 6500 እናገኛለን። አሁን እዩት እንግዲህ ቻርቱን በጣም ቁጥሩ ከፍ እያደረገ ሲመጣ በጣም ወደ ብሉሽ እያደላ ይመጣል። ቅድም ያልነው ጉዳይ ነው። አሁን ለምሳሌ ካሜራ ጋር ስንሄድ ወደ 10000 ሲሄድ ቁጥራችን ሲጨምር ወደ ዋርም ወይ ደግሞ ወደ ቀይ የመሆን እድል ያመጣል። እዚህ ጋር ደግሞ እንደምንመለከተው ቁጥሩ ሲጨምር ወደ ብሉሽ ያደላል ወይ ደግሞ ወደ ሰማያዊ ነው የሚያደላብንና ስለዚህ እዚህ ጋር የምናገኘውን ከለር ቴምፕሬቸር ለካሜራችን በትክክል መንገድ ያስፈልገናል። ለምሳሌ ዋይት ባላንስን በትክክለኛው መንገድ እያሳከልን ነው ማለት ያለንበትን የብርሃን ሶርስ ከለር ቴምፕሬቸር በትክክል እየነገር ነው ማለት ነው። ስለዚህ የምንጠቀማቸውን የብርሃን ሶርስ ቀለሞቻችንን በትክክል ዋይት ባላንሳችን ያስተካክለን ካሜራችን እንዲያነብልን የምናደርግበት ዘዴ ይሆናል። ስለዚህ ዋይት ባላንስን በትክክል ካስተካከልን ያለንበትን የብርሃን ኮንዲሽን ላይት ሶርስ ከለር ቴምፕሬቸር ለካሜራችን የነገርን ስለሆነ በአይናችን የምናየውን የብርሃን ቀለም ወይ ደግሞ ከለር ቴምፕሬቸር በቀላሉ በካሜራችን ማየት እንችላለን። ስለዚህ ስለ ዋይት ባላንስ መሰረታዊ ነገር ይሄን ያህል ካልን አሁን ደግሞ እንዴት ካሜራችን ላይ ዋይት ባላንስን በቀላሉ አጀስት ማድረግ እንችላለን የሚለውን ነገር እንመልከት። ዋይት ባላንስን በካሜራችን የምናስተካክልበት የተለያዩ መንገዶች አሉ። የመጀመሪያው አውቶ ዋይት ባላንስ ነው። ምንድነው አውቶ ዋይት ባላንስ ማለት? ካሜራችን ያለንበትን የብርሃን ኮንዲሽን በራሱ ጊዜ ዋይት ነጭ ናቸው ብሎ ያመናቸውን ነገሮች በመለየት በራሱ ካልኩሌት አድርጎ የኬልቪን ቁጥር ሰጥቶት የራሱን ከለር ቴምፕሬቸር ይመርጥልናል። ነገር ግን ብዙ ጊዜ ምንድነው ካሜራችን ያለው የከለር ቴምፕሬቸር መጠን ወይ ደግሞ የኬልቪን ቁጥር ውስን ስለሆነ ሰው ሁሌ ፒውር ዋይት ወይ ደግሞ የምንፈልገውን ቆንጆ በአይናችን የምናገኛቸውን የብርሃን ቀለም ላናገኝበት እንችላለን። ምክንያቱም ራሱ ካሜራው ለአውቶ ዋይት ባላንስ ያስቀመጣቸው የኬልቪን ቁጥር ውስን ስለሆኑ ከዛ ውስጥ ካጣብን ሌላ ቀለም ስለሚያመጣብን እሱን ሁሌ መጠቀም ተመራጭ አይሆንም። ወይ ደግሞ ፐርፌክት የሆነ የብርሃን ቀለም ላናገኝ እንችላለን። ሁለተኛው ደግሞ ዋይት ባላንስን አጀስት የምናደርግበት ቴክኒክ ምንድነው? ፕሪሴቶችን መጠቀም ነው። which ምንድነው ዋይት ባላንስ ፕሪሴትስ የሚባሉ ሀሳቦች ይነሳሉ። ምንድነው እነዚህ ፕሪሴቶች? ለእያንዳንዱ የብርሃን ሶርስ የተቀመጡ የኬልቪን ቁጥሮች ናቸው ወይ ደግሞ የከለር ቴምፕሬቸር ሌቭሎች ናቸው። በቀላሉ ዋይት ባላንስን አጀስት ለማድረግ ወይ ደግሞ ለማስተካከል ይረዱናል። ማለትም እያንዳንዱ ፕሪሴት ለእያንዳንዱ የብርሃን ሶርስ የራሱ ኬልቪን ቁጥር ይዞ ይመጣል። እያንዳንዱ ፕሪሴት ለእያንዳንዱ ለላይት ኮንዲሽን ወይም ደግሞ ከለር ቴምፕሬቸር በካሜራው አምራች የተቀመጡ የኬልቪን ቁጥሮች አሉ። ስለዚህ ነገር ግን እዚህ ጋር የምናገኛቸው የኬልቪን ቁጥራችን እንደየካሜራ ሊለያይ ይችላል። ስለዚህ እያንዳንዱ ካሜራ ያሱ የኬልቪን ቁጥር ስላለው እንደየካሜራ ሊለያይ ይችላል። ሁሉም ካሜራ ላይ ዘሴም ላይሆን ይችላል። ስለዚህ ሁሉም ካሜራ ላይ ተመሳሳይ የሆነ ኬልቪን ቁጥር ላናገኝ እንችላለን። ሶስተኛው መንገድ ደግሞ በራሳችን መንገድ ዋይት ባላንስ የምናስተካክልበት ቴክኒክ ነው which is ኬልቪን ቁጥር በመጠቀም። ለምሳሌ ብዙ ጊዜ ብዙዎቻችን ምን ይመስለናል የካሜራችንን ዋይት ባላንስ ኬልቪን ቁጥር ስንጨምር የምንፈልገውን የብርሃን ቀለም ለካሜራችን የነገርነው ይመስለናል። ነገር ግን እንደዛ አይደለም ኬዙ የሚሰራው። ምንድነው ሀሳቡ? የኛ ካሜራ ዋይት ባላንስ ኬልቪን ቁጥር ጨመርን ወይ ደግሞ ቀነስን ማለት ያለንበትን የብርሃን ኮንዲሽን ለካሜራችን እንደመንገር ነው። አራተኛውና ሌላኛው ደግሞ ዋይት ባላንስን አጀስት የምናደርግበት መንገድ ካስተም ዋይት ባላንስ መጠቀም ነው። ለዚህ ፐርፐስ ተብሎ በፕሮፌሽናል መንገድ የተዘጋጁ ግሬ ወይ ደግሞ ነጭ ካርዶች አሉ። እነሱን በካሜራችን ፊት በማቆም ወይ በማስቀመጥ እሱን ፎቶ በማንሳት ካሜራችን ነጭ ነገር ብቻ በማየት ከዛ ሪፈረንስ ወስዶ በራሱ መንገድ ካልኩሌት አድርጎ የካሜራችንን ከለር ቴምፕሬቸር እንዲያስቀምጥ የምናደርግበት ቴክኒክ ነው። ስለዚህ ይሄን መንገድ ከካሜራ በጣም ይለያያል። በሌላ መንገድ ደግሞ እነዚህን ዋይት ወይ ደግሞ ግሬ ካርዶችን መጠቀም በኤዲቲንግ ወይ ደግሞ ከለር ኮሬክሽን በምንሰራበት ወቅት ዋይት ባላንስን በሚገባ መልኩ በቀላሉ እንድናስተካክል በጣም ይጠቅሙናል። ምክንያቱም በቀላሉ አሪፍ ሪፈረንስ ፖይንት ስለሚሆን ማለት ነው። የመጨረሻውና አምስተኛው ዋይት ባላንስን የምናስተካክልበት ወይ ደግሞ አጀስት የምናደርግበት ቦታ ቢኖር ኤዲቲንግ ወይ ደግሞ ፖስት ላይ ነው። ምንድነው ይሄ ሀሳብ? በቀረጻ ወቅት ወይ ደግሞ ፎቶ ስናነሳ ዋይት ባላንስን በትክክል ካልወሰድን መተን ኤዲቲንግ ላይ ማስተካከል እንችላለን። ነገር ግን ዋይት ባላንስን ኤዲቲንግ ላይ ማስተካከል እንደ መጨረሻው አማራጭ እንጂ እንደ መጀመሪያው አማራጭ መታየት የለበትም። ምክንያቱም በቀረጻ ወቅት በትክክል ብናስተካክል ተመራጭ ይሆናል።
እንደ ልባችን አጀስት ለማድረግ ወይ ደግሞ እንደ ልባችን ለማስተካከል ተመራጭ የሚሆነው የኢሜጅ ፎርማታችን ፍላት ወይ ደግሞ ሮው ብንቀርጽ ተመራጭ ይሆናል። ምክንያቱም ሮው ፉቴጅ ስናመጣ ወደ ኤዲቲንግ እንደፈለግን ዋይት ባላንሳችንን የተበላሸውን ነገር በቀላሉ ማስተካከል ስለምንችል ነገር ግን ለምሳሌ ዋይት ባላንስን አጀስት ማድረግ ማለት ነጭ ነገርን ግዴታ ነጭ አድርጎ ማንበብ ሳይሆን ለምሳሌ እኮ እሳት ተጠቅማችሁ ፎቶ ብታነሱ ወይ ደግሞ ቪዲዮ ብትቀርጹ እሳት የራሱ ቀለም አለው። እኔ ካሜራዬን ግድ ነጭ ማድረግ አለብኝ ብዬ ነጭ ካረኩኝ የእሳቱ ተፈጥሯዊ ቀለም ይለቅብኛል። ስለዚህ ልክ ፎቶ ወይ ደግሞ ቪዲዮ ወጥቶ ሲታይ ነጭ ነገር ሲሆንብን እሳት ቀለሙ ነጭ ሲሆንብን ተፈጥሯዊ ባህሪ ይለቅብናል። ስለዚህ ዋይት ባላንስ አጀስት ማድረግ ማለት የምናያቸውን ብርሃን ቀለማት ወይ ደግሞ በአይናችን የምናያቸውን የከለር ቴምፕሬቸር ካሜራችን እንዲያይ የምናደርግበት ቴክኒክ ነው እንጂ ነጭ ነገርን ግድ ነጭ አድርገን ማውጣት አይደለም ፕሮሰሱ መሆን ያለበት። ስለዚህ ዋይት ባላንስን አጀስት ስናደርግ ግዴታ ቁጥራችን ዘሴም መሆን የለበትም። ቁጥራችን እንደምናየው የብርሃን ቀለም ቫሪ ሊያደርግብን ስለሚችል ሊለይ ይችላል። ስለዚህ ሁሌ ማሰብ ያለብን ነገር ምንድነው ዋይት ባላንስን ስናስተካክል በአይናችን የምናያቸውን የብርሃን ቀለሞች ልክ ካሜራችን እንዲመለከታቸው የምናደርግበት ፕሮሰስ ነው። እንግዲህ ዛሬ ቪዲዮ ይሄን ይመስል ነበረ። ስለ ዋይት ባላንስ፣ ስለ ከለር ቴምፕሬቸር እና ስለ ኬልቪን ነምበር በጥቂቱ የተማማርንበት ይመስለኛል። ቀጣይ ደግሞ በስፋት በሌላ ቪዲዮ እስከምንገናኝ ድረስ መልካም ቆይታ።